አሁን ኤአይን በመጠቀም ስራ ማግኘት እችላለሁ ከሆነ መጀመሪያ የትኛው ፕሮፌሽን ላይ ነው ያለ አሁን ስለዚህ ፕሮፌሽናቸው አሁን ኔክስት እንትን ዴንጀረስ የሚሆኑ ሰዎች ምንድነው ኤክስፐርት የሆኑ ሰዎች የሆነ ቦታ ላይ ፕላስ ኤአይን የሚጠቀሙ ሰዎች they're going to be dangerous ምክንያቱም ዘይኖ their field ከፊልዳቸው በላይ ከፊልዳቸው ደግሞ 10 እጥፍ ኤክስኪዩት ማድረግ ይችላሉ ወይም 100 እጥፍ we don't know እሱን ስለዚህ በኤአይ ስራ ማግኘት የሚፈልግ ሰው ከሆነ መጀመሪያ ላይ like ፊልዱ ነው ማተር የሚያደርገው ፊልዱን ነው ኦግመንት የምታደርገው ገብቷል አይደለ ፊልዱ ላይ ኤአይን በመጨመር 10 እጥፍ መሄድ ትችላለህ ለምሳሌ አንድ ምሩቅ አዲስ የተመረቀ ምሩቅ አሁን ማጥናት ያለበት ፊልዱን ብቻ አይደለም ፊልዱን እንዴት ነው ኤአይ አፌክት የሚያደርገው የሚለውን በማጥናት ኤአይ እንደ ኮምፒቲቲቭ አድቫንቴጅ በመውሰድ አሁን ኤቭሪ ዲቴይልህን ምርጥ አድርገህ መስራት ትችላለህ ሲቪህን በ2 ደቂቃ በ3 ደቂቃ ገራሚ አድርገህ መስራት ትችላለህ ፖርትፎሊዮ የምታስገባቸው ፕሮጀክቶች ሊኖሩ ይችላሉ እነሱ ምርጥ አድርገህ መሄድ ትችላለህ ስለዚህ ዞሮ የምትወዳደረው ከሰዎች ጋር ነው አይደለ ስራ ለማግኘት ምንም ለማግኘት ስትሄድ የምትወዳደረው ከሰዎች ጋር ስለዚህ ሰዎቹን መብለጥ ነው ፖይንቱ ስለዚህ ኤአይ እንደ ኮምፒቲቲቭ አድቫንቴጅ ነው የምትጠቀመው ፊልድህ ላይ ነው ኦግመንት የምታደርገው ኢምፓወር ነው የሚያደርገው ኤአይ ማለት ነው